አብዱልሐኪም መሐመድን ጃማ አረዳን አብዱልሐኪም መሐመድ እባላለሁ። ብዮ ወሌ ወረዳ ሁሉ ሞጆ ቀበሌ ነው የምኖረው። ኦሶ ሴፍቲኔት ሲያኑ ድራ ረኮን ባየን በሴፍቲኔት ከመታቀፌ በፊት ብዙ ችግሮች ነበሩብን። በረሃብ ሁላ እንሰቃይ ነበር። ረኮሰን ከይዛ አከቲ ገረቤቲ ረቡዋን ነባባሳ ከችግር ውስጥ እንግዲህ ፈጣሪ ነው የሚያወጣው። ትልቅ ችግር ሆኖብኝ የነበረው የእርሻ ቦታ ማጣታችን ነው። በአካባቢያችን የእርሻ መሬት የለም ማለት ይቻላል። ለብትቱኒ ዱራን ቦናስ ነው ተርቴ ይህ መሬት ከዚህ ቀደም በደን የተሸፈነ ነበር። ለእርሻ፣ ለግጦሽ፣ ለማገዶ በመመንጠሩ ገላጣ ሆኖ በጎርፍ ታጠበ። ምርት መስጠትም አቁሞ ነበር። እኔም ልሰደድ ሁሉ ወስኜ ነበር። አኔራ ሴፍቲኔት አመታ ሸንሸኔ ሴፍቲኔት በየ5 ዓመቱ ነው የሚመጣው። እኛ ጋር ከመጣ 15 ዓመት ሆኖታል። እኔ ትንሽ መሬት ነው የነበረኝ። መንግስት ደግሞ በሴፍቲኔት ተለውጡ ብሏል። ለዚህም ነው እኔ ወደ ሴፍቲኔት የገባሁት። አማ ከሮራ ከና አመተሻኔማ የገዱኝ አመተሻናን ዱራስ ነረቲ ከ5 ዓመት በፊት ነው በሴፍቲኔት ውስጥ ሆኜ እቅድ ያቀድኩት። የተወሰነ ገንዘብ በእጄ ሲሰጠኝ የተለያዩ ሸቀጦችን እየገዛው መሸጥ ጀመርኩ። ለውጥም አገኘው። በመቀጠል የኤሌክትሪክ መስመር በአካባቢያችን ሲገባ ባገኘሁት ገንዘብ የእህል ወፍጮ ተከልኩኝ። በዚህ ፕሮግራም የእርሻ ማሳዎች ዘላቂ ምርትና ምርታማነትን ለማሳደግ የሚያስችሉ ዘርፈ ብዙ የአፈርና ውሃ ጥበቃ ስራዎች ይሰራሉ። በተናጠል ደግሞ በቤተሰብ ደረጃ ደግሞ ከመስኖ ጋር የተያዙ ስራዎች ተሰርተዋል። እነዚህንና ሌሎች ደግሞ በፕሮግራሙ የቤተሰብ ኑሮ ማሻሻያ የገቢ ማስገኛ ስራዎች ላይ በመሳተፍ አርብቶ አደሩ በእርሻ ከሚያገኘው ውጪ በሌሎች ስራዎችም በሌሎች ኦን ፋርምና ኦፍ ፋርም የሆኑ አክቲቪቲዎች ተሰማርቶ ገቢው እንዲጨምርና በቤተሰብ ደረጃ ራሱን በዘላቂነት የምግብ ዋስትናውን ለማረጋገጥ የሚያስችሉ ዘርፈ ብዙ ተግባራቶች ተካሂደዋል ማለት ነው። የገድ ቦደ ቡና አንቀሃና ኒንዳቤ ሙዝለ ከይሳን ዳቤ ቡና ራይን ኦመሸዳ የገስ ቦዘን ቦደ ነብዩ ዱራን አርካው ማንቀብኔ ዋገሮቹ ከታች ያለውን ቦታ በሴፍቲኔት ከታቀፍኩ በኋላ ነው የገዛሁት። በሴፍቲኔት እርከን በመስራት የሚሰጠንን ገንዘብ በመጠቀም 2 ወይፈኖች ገዛው። እነዚህን ወይፈኖች በማደለብ ሸጬ ነው ተጨማሪውን መሬት የገዛሁት። በዚህኛው መሬት ቡና ተከልኩበት። በመካከሉ ደግሞ ሙዝ ተከልኩ። አሁን ላይ ከቡናው እያመረትኩ ለገበያ እያቀረብኩ ነው። እነዚህ የምታዩቸው ምርቶች በሴፍቲኔት ከመታቀፌ በፊት ያልነበሩ ናቸው። ወለዱራ ረኮን ተኝቱ ነው ተኸራቱንስ ንጅርቲ ወደፊት እቅዴ ስራዬን ማስፋፋት ነው። አሁን ላይ የኛ ችግር የመንገድ ችግር ነው። ለከተማ ራቅ ያለ ቦታ ላይ ስላለን እህሎችን እንደ በቆሎ ያሉትን ለማምጣት ያስቸግራል። ለዚህም የተለያዩ እህሎችን ሆነ ሸቀጦችን የሚያመጣ መኪናም ቢኖር መልካም ነበረ። እናም የመንገዱ ጉዳይ አስቸጋሪ ባይሆን የእህል መጋዘን ሰርቼ ስራዬን ማስፋፋት እፈልጋለሁ። አሁን ይህ አካባቢ በመልማቱ ወደ ጎርፍነት ተቀይሮ የሚሄደው ውሃ ወደ ከርሰ ምድር እንዲገባ መደረጉ ተራሮችም በተለያዩ የአፈርና ውሃ ጥበቃ ስራዎች በመሰራታቸው አንደኛ አካባቢው እንዲጠበቅ አስችሏል። ሁለተኛ በዘላቂነት ጠቀሜታ የሚያስችል የውሃ አቅርቦትን ለማሳደግ አስችሏል። ከዛሬ 15 እና 20 ዓመት አካባቢ በፊት የነበረውና የአሁኑ ስናወዳድረው አሁን አብዛኛው አርሶ አደር ህይወት ተለውጧል ማለት እንችላለን። ከዚህ ቀደም ወደ ከተማ በመጓዝ አንዳንድ ነገሮችን እንሸጣለን። ዛሬ ገዝቼ በቀጣዩ ቀን ያልቅብኛል። እህል ቤት ውስጥ የለኝ። ሴፍቲኔት ከመጣ ወዲህ ለልጆቼ ብዬ የምገዛበትን በማጠራቀም ስራ ላይ እያዋልኩ ነው። ከሸቀጡ ሱቅ በቀን 500 ብር አገኛለሁ። ከወፍጮ ቤት ደግሞ 600 ብር አገኛለሁ። አሁን በቤታችን ሰርተን ተመግበን ከብቶቻችንን ለግጦሽ እናሰማራለን። ልጆቼም ትምህርት ላይ ናቸው። የቤት ውስጥ ስራዎችን እኔ ነኝ የምሰራው። ወፍጮም እኔ ነኝ የምመዝነው። ሱቅ ውስጥም ሆኜ እኔ ነኝ የምሸጠው። የምፈልገው ልጆቼ ጠንክረው እንዲማሩልኝ ነው። አመዋን ፉዴ
አሁን ላይ በዚህ አካባቢ በብድር የወሰድነውን ገንዘብ ሰርተን እየመለስን ነው። ሌሎች በድህነት ያሉ ሰዎችም አሉ። መንግስት እነዚህንም በሴፍቲኔት ማዕቀፍ እንዲለወጡ ቢያደርግ መልካም ነው ላለው። በኮሪደር ልማቱ ከተሞች እያማሩ እንዳሉትም ወደ ገጠሩን በማስፋፋት እዚሁ ባለንበት ፍላጎታችን ቢሟላልን ብለን መንግስትን እንጠይቃለን። እኔ አሁን ከተማ የመኖር ፍላጎት አለኝ። ነገር ግን እዚሁ ያለው ስራና ያለውበት አካባቢ ህብረተሰብም እንዲጎዳ አልፈልግም። እናም መንደራችን ይበልጥ እንዲያድግ እመኛለሁ።